በቱሪስት ቪዛ፣ በትራንዚት ቪዛ እንዲሁም ደግሞ በወርክ ቪዛ ወደ ዱባይ ሀገር መሄድ ለምትፈልጉ ለሴቶችም ለወንዶችም የሚሆን ምርጥ መረጃ ነው። እስከ መጨረሻ ድረስ ተከታተሉ። እንዲሁም ደግሞ የእያንዳንዱን የቪዛ ካታጎሪ እና በእነኛ ቪዛ ለመሄድ ለኢትዮጵያውያን ምን እንደሚያስፈልግ እዛ ሀገር ሄደን በግለሰብ ደረጃ መኖሪያ ፍቃድ ማውጣት ለምትፈልጉ ሰዎች የ96 ሰዓት ቪዛውን እንዴት መጠቀም እንደምትችሉ እንዲሁም ደግሞ የስራ ቪዛ ማግኘት ለምትፈልጉ በጣም የሚጠቅማችሁ መረጃ ስለሆነ እስከ መጨረሻው ድረስ ተከታተሉ ማለት ነው። ሰላም ሰላም ውድ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬም እንደተለመደው በአዲስ ቪዲዮ በትራቭል ላይ እንዲሁም በዱባይ ላይ በጣም ብዙ ጥያቄ የምትጠይቁኝ አብዛኞቻችሁ ያው ለመሄድ ቪዛ ኢንተርቪው ስለሌለው እንዲሁም ደግሞ ለንግድም ለሻንጣ ስራም እዛ ሀገር ሄዶም ለመስራት ብር ያለው ሰው የኢትዮጵያ ፓስፖርት እና ብር ያለው ሰው ቀላሉ መሄድ የሚችልበት ሀገር ዱባይ ስለሆነ አብዛኞቻችሁ ዱባይ እንዴት ነው መሄድ የምንችለው እያላችሁ ትጠይቁኛላችሁ። እሱን ያው በቴሌግራም ለብዙዎቻችሁ መልስ ነበር። አሁን ላይ ቴሌግራም ላይ ብዙዎቻችሁን እየመለስኩላችሁ አይደለም። ያም የሆነው በጣም እየተደራረበ ቴክስት እየገባልኝ አንዳችሁን አውርቼ ሌላኛችሁን ሳወራ እየተደበላለቀብኝ ስለሆነ ነው። ካሁን በኋላ ያው ያሉትን ስቴፖች ብዙ ኮሜንት ያላቸውን ወይም ደግሞ ብዙ ጥያቄ ያለውን እንደዚህ ቪዲዮ የምሰራላችሁ ይሆናል ማለት ነው። ስለዚህ አሁን ላይ በዚህ ቪዲዮ ላይ የምታገኙት ዱባይ በትራንዚት ቪዛ በአንድ ወርና በሁለት ወር ቪዛ ለምትሄዱ እንዲሁም ደግሞ በወርክ ቪዛ ከኢትዮጵያ ወደ ዱባይ መሄድ ለምትፈልጉ ነው ይሄን ቪዲዮ የሰራሁላችሁ ማለት ነው። ያው ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ አድርጉ። እንዲሁም ደግሞ ጥያቄ አስተያየት ካላችሁ በኮሜንት መስጠት ትችላላችሁ። ሰብስክራይብ ማድረግ ግዴታ ነው። ደውል ምልክቷን ነክታችሁ ደግሞ ቀጣይ እንደዚህ አይነት አሪፍ መረጃ ስለቅ ወደ እናንተ ቀድሞ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ ስገባላችሁ በመጀመሪያ የትራንዚት ቪዛውን ያለውን ነገር መረጃ እሰጣችኋለሁ ማለት ነው። ትራንዚት ቪዛ ማለት ትራንዚት ቪዛ መጀመሪያ ላይ ምን ማለት ነው? አንድ ሀገር ላይ ለጥቂት ሰዓታት ወይም ቀናት ስትቆዩ ከ3 ቀን ባነሰ ቀናት ውስጥ የምትቆዩ ከሆነ የትራንዚት ቪዛ ይሰጣችኋል። አብዛኛው ጊዜ ደግሞ ትራንዚት ቪዛ የሚሰጠው እዛ ሀገር እንድትሄዱበት ሳይሆን አሁን በዱባይ ወደ ቻይና የምትሄዱ ከሆነ ከኢትዮጵያ ቀጥታ ቻይና በረራ ውድ ከሆነባችሁ በፍላይ ዱባይ እንዲሁም ደግሞ ኤምሬት የምትሄዱ ከሆነ ዱባይ ላይ ለ12 ሰዓት ከ6 ሰዓት በላይ የሚያርፍ ወይም የሚቆይ ከሆነ እናንተ ትራንዚት ቪዛ ትገዙና እዛ ሀገር ገብታችሁ ከተማውን አይታችሁ ተመልሳችሁ ወደ ኤርፖርት ገብታችሁ ወደ ቻይና ትሄዳላችሁ ማለት ነው። በዛች ታይም ላይ ወይም ደግሞ አይሮፕላኑ በሚያርፍበት ታይም ላይ ላለው ጋፕ ወጣችሁ ከተማዋን እንድጎበኙባት የሚያግዝ ቪዛ ነው ማለት ነው ትራንዚት ቪዛ። አብዛኞቹ ግን ኢትዮጵያውያን እኛም የምንጠቀምበት ለምንድን ነው? ትራንዚት ቪዛውን እንይዝና እዛ ቀን እዛ ሄደን የ48 ሰዓት እና የ96 ሰዓት ቪዛ ነው ያለው። የ48 ሰዓቱ አሁን ላይ አይወጣም። የ96 ሰዓቱን ቪዛ ይገዙና የሻንጣ ነጋዴዎች ሄደው ትኬቱም ቪዛውም በቅናሽ ዋጋ ማግኘት ስለሚችሉ እሱን ይገዙና እዛ ሄደው የሻንጣ እቃቸውን ገዝተው የሰውን እቃ በኪሎ ይዘውበት ይመጣሉ ማለት ነው። ስለዚህ 96 ሰዓት ቪዛውን ለማግኘት በአሁን ሰዓት ምንም አይነት ነገር አያስፈልግም። ፓስፖርት እና ፎቶ ካላችሁ የ96 ሰዓት ቪዛዋን እና ትኬቱን በቀላል ገዝታችሁ ወደ ዱባይ መግባት ትችላላችሁ። ብዙም ኢሚግሬሽን ላይ በ96 ሰዓት ቪዛው አያስቸግሯችሁም። ለምን? ኢሚግሬሽኖች ምን ያውቃሉ? 96 ሰዓት ቪዛው ዱባይ ከገባችሁ በኋላ መጥፋትም እንደማትችሉ ቪዛውንም ማራዘም እንደማትችሉ ያውቃሉ። ስለዚህ ብዙም አያካብዱባችሁም። 96 ሰዓት ቪዛው ለኔ ተመራጭ ነው። ንግድ ለመጀመር ዱባይ ለመሄድ ለመዝናናትም ከሆነ 3 ቀን ስላላችሁ በደንብ ተዝናንታችሁ ዞር ዞር ብላችሁ አይታችሁ መምጣት ትችላላችሁ። የ96 ሰዓት ቪዛው ይሄን ይመስላል። በቀጣይነት ደግሞ የአንድ ወር እና የሁለት ወር ቪዛ ለማሰራት ነው። የአንድ ወር እና የሁለት ወር ቪዛ ኢትዮጵያ ውስጥ ሆናችሁ ማሰራት የምትፈልጉ ከሆነ አንደኛ ፓስፖርት ያስፈልጋችኋል። ሁለተኛ እንደዛው ፓስፖርት ሳይዝ ፎቶግራፎች 2 ያስፈልጓችኋል። ከዛ ቀጥሎ እዚህ ሀገር ላይ የሚሰራላችሁ ቪዛውን የሚሰራላችሁ ኤጀንሲ ወይም ደግሞ ቢሮ ከ150 ሺህ ብር እስከ 200 ሺህ ብር ድረስ ማስያዣ ያስፈልጋል ማለት ነው። ያ የሚሆንበት ምክንያት ያ ቪዛውን ያሰራላችሁ አካል ለእናንተ ካሰራ በኋላ የአንድ ወር ወይ የሁለት ወር ቪዛ ሲያሰራላችሁ ያንን ቪዛ የሚያሰራው አንድ ወር ካሰራላችሁ አንድ ወር ሄዳችሁ ዱባይን ጎብኝታችሁ መስራት የፈለጋችሁትን ቢዝነስ ሰርታችሁ ወደ ሀገራችሁ እንድትመለሱ ነው እንጂ እዛ ሀገር ሄዳችሁ እንድታራዝሙ አይደለም። የአንድ ወርና የሁለት ወሩን ገዝታችሁ ሄዳችሁ እዛ ማራዘም ትችላላችሁ። ነገር ግን እዚህ ያለው ኤጀንሲ ወይም ደግሞ ቢሮ ስለሚቀጣ ያ የሚቀጣውን ብር እናንተ ቅድሚያ እንድታስይዙ ይደረጋል ማለት ነው። ያ የምታስይዙት ብር እናንተ ሄዳችሁ የአንድ ወር ቪዛ
ሰርታችሁ ከቀራችሁ ያ ኤጀንሲ እናንተ ያስያዛችሁትን ብር ቀጥታ ለቅጣቱ የሚከፍለው ይሆናል ማለት ነው። ስለዚህ የአንድ ወርና የሁለት ወር ቪዛውን ስታሰሩ ከ150 እስከ 200 ሺህ ብር፣ አንዳንዶቹ ደግሞ ያው ድጋሚ ስትሄዱ ሲያምኗችሁ 100 ሺህ ያደርጋሉ፣ ከዛ 50 ሺህ፣ ከዛ በደንብ ስትላመዱ ጭራሽም ላይዙባችሁ ይችላሉ ማለት ነው። የአንድ ወርና የሁለት ወር ቪዛው ይሄን ይመስላል። የአንድ ወርና የሁለት ወር ቪዛውን አሰርተን ዱባይ ላይ መኖሪያ ፍቃድ ማውጣት እንችላለን ወይ ለሚለው፣ አዎ በደንብ ማውጣት ትችላላችሁ። ብር እስካላችሁ ድረስ እዛ ሀገር ሄዳችሁ በካምፓኒ የሁለት ዓመት መኖሪያ ፍቃድ አይዲ አሰርታችሁ አይዲ ይዛችሁ በሱ መንቀሳቀስ ትችላላችሁ። በግለሰብ የምትፈልጉ ከሆነ በግለሰብ ብር ካላችሁ እስከፈለጋችሁ ድረስ የሁለት ዓመት እያሰራችሁ መቆየት ትችላላችሁ። አይ ብር የለኝም የአንድ ወርና የሁለት ወር ቪዛ አሰርቼ ሄጄ ዱባይ ላይ ስራ ፈልጌ ካምፓኒ ተቀጥሬ ቪዛዬን ካምፓኒው ያሰራልኝም ማለት ትችላላችሁ። ነገር ግን ይሄኛው ሪስክ አለው። እኔ ያለውን መረጃ እውነታውን ነው የምነግራችሁ። እዛ ሀገር በአንድ ወር ቪዛ በሁለት ወር ቪዛ ሄዳችሁ ስራ ላታገኙ ትችላላችሁ። አብዛኛው ወንዶች ከዚህ ስራ እርግጠኛ ሳትሆኑ የምትሄዱ ከሆነ ወይም እዛ ቤተሰብ ከሌላችሁ እዛ ሄዳችሁ ትሰቃያላችሁ። የአንድ ወር ቪዛው ሲያልቅ ቀጣይ የአንድ ወር ቪዛ ማራዘም ትችላላችሁ። ሁለት ወር ይሆናል። የሁለት ወር ቪዛው ሲያልቅ ግን ወደ ሀገር ቤት ነው መመለስ ያለባችሁ። ለምን? ስራ ከሌላችሁ የምታራዝሙበት ምክንያት ከሌላችሁ ወደ ሀገራችሁ ትመለሳላችሁ። ቪዛ ይቃጠላል። እዛ ሁለት ወር ስትቀመጡ የምታድሩበት ቦታ አለ፣ የምግብ አለ፣ በጣም ብዙ ኪሳራ ይደርስባችኋል። በስራ የምትሄዱ ከሆነ እርግጠኛ ሆናችሁ ብትሄዱ ወይም ደግሞ ቤተሰብ ካላችሁ በአንድ ወርና በሁለት ወር ቪዛ ሄዳችሁ ስራ ፈልጋችሁ መኖሪያ ፍቃዱን ካምፓኒ ሊያወጣላችሁ ይችላል። ወይም ሁለተኛው ዘዴ ምንድነው? የአንድ ወርና የሁለት ወር ቪዛ አሰርታችሁ ሄዳችሁ በራሳችሁ ብር ከፍላችሁ የሁለት ዓመት መኖሪያ ፍቃድን ማሰራት ትችላላችሁ ማለት ነው። ቀጣይ ደግሞ አሁን በሶስተኝነት የስራ ቪዛ ወይም ወርክ ቪዛ እንዴት ነው ማግኘት የምንችለው የሚል ነው። አብዛኞች ደላሎች የሚያታልሏችሁ ምንድነው? በስራ ቪዛ እንልካችኋለን፣ በስራ ቪዛ ከዛ ሀገር እናመጣችኋለን ብለው አብዛኞቹ ዱባይ ያሉ ሰዎችም ኢትዮጵያ ውስጥ ያሉትም በወርክ ቪዛ እንወስዳለን ይላሉ። በወርክ ቪዛ መውሰድ ይቻላል ወይ ለሚለው የመጀመሪያው ጥያቄ ከኢትዮጵያ ወደ ዱባይ በወርክ ቪዛ መሄድ ይቻላል። ነገር ግን በወርክ ቪዛ የምትሄዱ ከሆነ አንደኛ ኢሚግሬሽኖች አይመልሷችሁም። ኢሚግሬሽኖች ለምንድን ነው የሚመልሱት? ለምንድን ነው የማይመልሱት? በወርክ ቪዛ ሲሆን ለሚለው መልሱን እመልስላችኋለሁ እስከ መጨረሻው የምትከታተሉ ከሆነ። አሁንም ደግማችሁ እንድታዳምጡ የምፈልገው በወርክ ቪዛ ኢሚግሬሽን እንዳይመልሳችሁ ምን ማድረግ እንዳለባችሁ ነው እንጂ በቱሪስት ቪዛ አላልኩም። ስለዚህ አሁን የወርክ ቪዛውን እንዴት ነው ማግኘት የምንችለው ለሚለው አንደኛ በኤጀንሲ ብቻ ነው ማግኘት የምትችሉት። ሁለተኛ ዱባይ ወይም ሳውዲ ላይ ሄዳችሁ ሰርታችሁ የምታውቁ ሰዎች ቋንቋም ልምድም ምንም ያላችሁ እዛ ሀገር ካለ ሰው ጋር ተነጋግራችሁ ያ ሰው ለእናንተ ወርክ ቪዛ ከላከላችሁ በዛ መሄድ ትችላላችሁ። አንደኛው እሱ ነው። ሁለተኛው በኤጀንሲና በኤጀንሲ ብቻ ነው። መንግስት ሳያውቀው ስራና ክህሎት ሳይፈቅድ በስራ ቪዛ ጭራሽ ኤርፖርት ላይ አታልፉ፣ በምንም ታሪክ ማለት ነው። አንደኛ በወርክ ቪዛ ልታልፉ ስትሉ ሲኦሲ ያስፈልጋችኋል። ሁለተኛ አሻራ ያስፈልጋችኋል። ሶስተኛ ደግሞ እዛ ሀገር ልትሄዱ ስትሉ ኤምባሲ ሄዳችሁ አሁን ላይ ከወንጀል ነፃ አለ። የወንጀል ነፃውን ኤምባሲ ሄዳችሁ አውተንቲክ የሚደረጉ አንዳንድ ነገሮች አሉ። እነሱ ያስፈልጋሉ። ከዛ በኋላ ልትሄዱ ስትሉ ወርክ ቪዛችሁን ኢሚግሬሽን አይመልሳችሁም። ለምን? ህጋዊ ስለሆናችሁ ቀጥታ ታልፋላችሁ። ኢሚግሬሽን የሚመልሰው ምን አይነት ነው ካላችሁ ወርክ ቪዛውን ፕሪንት አድርገው መላክ ይችላሉ። አንደኛ ወርክ ቪዛውን እውነተኛ ወርክ ቪዛውን ፕሪንት አድርገው ሲልኩ የኢትዮጵያ ኢሚግሬሽን ላይ ምን ይጠይቃቸዋል? ወርክ ቪዛውን ወደ ዱባይ መሄድ የምትችሉት በአሁን ሰዓት ስራና ክህሎት ካወቀው ብቻ ነው። ከዛ ውጪ በቱሪስት ነው እንጂ በወርክ ቪዛ ከኢትዮጵያ ወደ ዱባይ መውጣት አትችሉም። ስለዚህ በግለሰብ ደረጃ ወይም ደግሞ ሲኦሲ ሳይኖራችሁ አሻራ ሳትሰጡ ወርክ ቪዛ ተመቶላችሁ ትኬት በራሳችሁ ገዝታችሁ ወደ ኤርፖርት ታልፋላችሁ ብለው ሞክሩ ቢሏችሁ እንዳትሞክሩት፣ አያሳልፏችሁም በታሪክ። ነገር ግን ማለፍ የምትችሉበት መንገድ አለ። በወርክ ቪዛ የስራና ክህሎት ሄዳችሁ ሲኦሲ ተምራችሁ ከዛ በኋላ አሻራ ሰጥታችሁ ያለውን የሚያስፈልገው ዶክሜንት አድርጋችሁ ኢሚግሬሽን ስገቡ ጭራሽ ለምንድን ነው የምትሄደው ምን አትጠየቁም። ጭራሽ አትጠየቁም። ይሄም አትጠየቁት ግን በኤጀንሲ አብዛኞቹ ሴቶች አይታችሁ ከሆነ ልብስ ለብሰው ዩኒፎርም ለብሰው ምናምን ፓስፖርታቸውን ይዘው ሲሄዱ አይጠይቋቸውም። በቃ ቀጥታ ይመታል ይሄዳሉ። ቼክ የሚያደርጉት ነገር አለ። የአሻራ ቁጥራቸውን ቼክ ያደርጋሉ። ከዛ ሲኦሲያቸውን ቼክ ያደርጋሉ። አይጠየቁም። ወንዶችም በዛ መንገድ መሄድ ይቻላል። ነገር ግን በኤጀንሲ ከሆነ ብቻ ነው ያ መሆን የሚችለው ማለት ነው። ስለዚህ ውድ የፒኬቲቭ ተከታታዮቼ በዚህ ዙሪያ ላይ በዱባይ ዙሪያ ላይ
ሌላ በግለሰብ ሄዳችሁ ማሰራት የምትፈልጉ ሰዎች ካላችሁ ያ ማለት የአንድ ወር ቪዛ ገዝታችሁ ዱባይ ገብታችሁ የ2 ዓመት መኖሪያ ፍቃድ አሰርታችሁ የራሳችሁን ቢዝነስ መስራት ለምትፈልጉ ሰዎች አይደለም ይሄን እያልኩ ያለሁት። እኔ እያልኩ ያለሁት በስራ ቪዛ ቀጥታ ለምትሄዱ ሰዎች ነው ማለት ነው። ጥያቄ አስተያየት ካላችሁ መጠየቅ ትችላላችሁ። በግል እኔ ማናገር የምትፈልጉ ደግሞ በቴሌግራም እዚህ ጋር ሊንክ ያለ ዲስክሪፕሽኑም ላይ አለ፣ ገብታችሁ ማናገር ትችላላችሁ ማለት ነው። ውድ የፒኬቲዩብ ተከታታዮቼ ዱባይ መግቢያ መንገዶቹ እነኚህ ናቸው። ትራንዚት ቪዛ፣ የአንድ ወርና የ2 ወር ቪዛ እንዲሁም ደግሞ በወርክ ቪዛ ነው ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ጥያቄ አስተያየት ካላችሁ በኮሜንት ስጡን። ሰብስክራይብ አድርጉ። የደውል ምልክቱን ንኩ። ይመቻችሁ። ቀጣይ ደግሞ አዳማ ላይ ጠብቁን። አዳማ ላይ የቦንዳ ልብስ እንዴት እንደሚሰራ አንዳንድ የጨረታ ቦታዎች ላይ እንዴት እንደሚሸጡ ጨረታ ቦታው የቱ ጋር እንደሆነ በቀጣይ ቪዲዮ ምሰራላችሁ ይሆናል ማለት ነው። ስለዚህ አዳማ በማታ ምን እንደሚመስልም እሱንም ቀርጬ ማሳያችሁ ይሆናል። ነው ፒኬቲዩብ። ይመቻችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ይመቻችሁ።